ሰላም ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን። ጉድ ሞርኒንግ ልበላችሁ። ስለዚህ ልጅ ትንሽ ልናገር ብዬ ነው ባለችኝ ስሞል ሚዲያ። በጣም አዘንኩኝ። ግን አንድ ነገር በጣም ልቤን የሰበረው ነገር ምንድን ነው? ያለ በፊት ፓስት ኢንተርቪዎቿ ምናምን አይቼ ሲሄድ ከባለቤቴ ጋር ካልሆንኩ ህይወት የለኝም በጣም ደጋግማ ትላለች። እሱም ካንተ ጋር ካልሆንኩ ራሴን አጠፋለሁ ብላኛለች ምናምን የሚሉ ኢንተርቪዎችን በኦሮምኛ ገብቼ አይቼ ነበርና እምነት እያለን አንዳንዴ በጣም ነው የሚገርመኝ እኮ ኢየሱስ እኮ እኛ እንዳንሞት እኮ ነው ለኛ ኃጢአት ብሎ በዚች ምድር ላይ መጥቶ የሞተውና በጣም ነው አንጀቴን ይበላችኝና ምንድነው አንድ ነገር ማለት የምጠይቀው ቸርች ውስጥም ያላችሁ ፓስተሮች ወጣቶችን እንዴት ነው እያስተማርን ያለ ነው ስለ ሜንታል ሄልዝ? ቸርች መምጣቱ እሑድ ምናምን ብቻ ሳይሆን ባይብል ላይ ያለውን ብቻ ሳይሆን ኮንፊደንሳቸውን እንዴት ነው ቢልድ እያደረግን ያለ ነው? አሁን ለምሳሌ እንደዚህ አይነት ነገር ስትጽፍ ወይም ደግሞ ስትናገር ነው እግዚአብሔር ነው የሚሞላው አንቺን ሰው አይደለም። በሰው መተማመን አላደለ ስለ ጠቅላላ ስለ ሜንታል ሄልዝ ውጭ አሁን እኔ ብዙ ጊዜ የሚሄደው አሜሪካን ቸርች ነውና ለልጆች ለኛ ሰርቪስ አለ። እንደገና ደግሞ ለወጣቶቹ በራሳቸው በእድሜያቸው እኩል በእድሜያቸው ደረጃ ደግሞ የሚያስተምሯቸው ነገሮች አሉና ለምንድነው ግን የኛ ሀገር ቸርቾች ውስጥ የሌለው በእድሜያቸው መጽሐፍ ቅዱስ ብቻ ሳይሆን ስለ ሜንታል ሄልዝ ለምንድነው በግልጽ የማይማሩት? አንዳንድ ነገር ደግሞ አሁን እሱም ዘማሪ ነው ምናምን ያለውኝና እንደዚህ አይነት ነገር ስትጽፍ ስትናገር እንናገራለን ወይ? ምንድነው ችግር ብለን እንጠይቃለን ወይ? ያንን ሰው መፍረድ አይደለም ግን ለሚቀጥለው ጀነሬሽን ምን እያደረግን ነው? አሁን የሶሻል ሚዲያ ያን ያህል እንደዛ ሲናገሯት ወይም ደግሞ አፌክት እያደረጋት እንደሆነ you can tell እኮ ፕሪቪየስ ፖስቷን እያደረግን ግን ወጣቶችን ስለ ሶሻል ሚዲያ አጠቃቀም ምንድነው እያስተማረን ያለ ነው የሚለውን ነገር በጣም ግራ ነገር እኛ አሁን በጣም እኛ አይደለም ለወጣቶቹ አይደለም አሜሪካኖች ቸርች ለኛ ለአደልቶቹ ራሱ አጠቃቀሙን እንማራለን እና ቸርች ውስጥ እያስተማረን ነው ወይ? እምነት ምንድነው? እምነት ራሱ እግዚአብሔር ነው ህይወት የሚሰጠን እንጂ እኛ የለንም እኮ ፓወር የኛ ህይወት ላይ እና እናስተምራለን ወይ? እሱን ነው መጠየቅ የምፈልገው። ለወደፊቱ ትምህርት ወስደናል ወይ ከዚች ወጣት? እና በተረፈ እግዚአብሔር በገነት ያኑርልን። እንማርበት ነው የምለው። እንማርበት እናስተምርበት ላለውኝ እንግዲህ ይሄው ነው የምለው።